ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አዲስ የዩቲዩብ ቻናል ከፍቻለሁ። በእኔና በቤተሰብ ዙሪያ እንዲሁም አንዳንድ ደስ የሚሉ ነገሮችንም እንደዚሁ እለቃለሁ እና እስኪ ዛሬ ምን አሰብኩ መሰላችሁ? ሚስቴን ፕራንክ ላድርጋት ፈለግኩኝ እና የሆነ ሀሳብ መጣልኝ። የዚህ ሀሳብ መነሻ የሆነው ምንድነው? ሰሞኑን ስራ ቦታ ያው እያደርኩ ነው የምመጣው እና ያንን ምክንያት በማድረግ ያው የድካም ስሜት ይኖራል። መቼም አዳር ስራ ሲሆን የምታውቁት ነገር ነው አብዛኞቻችሁ እና ልክ አድሬ ስመጣ ምንድነው ያው የድካም ስሜት ስላለ ሁሌ ፊቴን እጥልባታለሁ። ፊቴን እየጣልኩት ነው የምገባው፣ ያው ድካሙ ስላለ ማለት ነው። ከዛ ባባዬ ለምንድን ነው ፊቴን የምትጥለው ምንድን ነው ምናምን እያለች ትጠይቀኛለች ማለት ነው እና አልነግራትም። ያው ድካም እንደሆነ ትረዳለች፣ ግን ይሄ ነው ማለት አልፈልግም እና ያው ድካሙ ጫናውን ስላለ ማለት ነው እና ግን ምንድነው አሁን ይችን መነሻ በማድረግ አንድ ነገር አሰብኩኝ። ምንድነው ይሄ ያሰብኩት ነገር? ስራ ቦታ ከአንዲት የስራ ባልደረባዬ ጋር ሌላ ግንኙነት ጀምሬያለሁ ብዬ ሚስቴን ፕራንክ ላደርጋት ነው እና እንዴት መሰላችሁ ያሰብኩት? እንግዲህ እሷን ወደዚህ ጠራትና በቃ እውነት አስመስዬ እያዘንኩኝ ፊቴን እየጣልኩት ቢሆን እንድታዝን አደርጋትና ያው መጨረሻ ላይ ደግሞ የሚፈጠረውን ታዩታላችሁ። ግን ምንድነው ዝርዝር ሀሳቡ? እጠራታለሁ። ማማዬ እኔ ሰሞኑን ፊቴን እየጣልኩት የምገባው ምን መሰለሽ ከስራ ባልደረባዬ ጋር ሌላ ግንኙነት ጀምሬያለሁ እና እሱ ነገር ደግሞ በጣም እየረበሸኝ ነው። ስለዚህ ያው ይሄንን ሳልነግርሽ ስለቀረኝ ያው ህሊናዬ በጣም እየቆረቆረኝ ነው እና ለዛ ነው ትንሽ ፊቴ ልክ ያልሆነው። ይሄንን ነው ለመናገር ያሰብኩት እና እንግዲህ ይሳካልኝ አይሳካልኝ አላውቅም። የሚሆነውን እንግዲህ ያው አብረን ነው የምንከታተለው። ስለዚህ ያው አሁን ከተወሰነ ቆይታ በኋላ እሷን እጠራትና ይሄንን ነገር ያው ለማስረዳት እሞክራለሁ ማለት ነው። እኔ እንግዲህ ምንድነው አሁን በቃ ያንን ስሜት እሷ እንድትረዳው ማድረግ ነው። በዛ ስሜት ውስጥ እንደሆንኩኝ እንድታውቅ ማድረግ ነው እና እንግዲህ ያው ዩቲዩብ ሰብስክራይበሮቼ የምለቃቸው ቪዲዮዎችን ላይክ እያደረጋችሁ እንደውም አዳዲስ ሰዎችን ሰብስክራይብ እያደረጋችሁ እንደዚህ አዝናኝ ነገሮችን እለቅላችኋለሁ ማለት ነው። እንግዲህ ያው ማማዬን ጠራትና የሚፈጠረውን አብረን እናያለን ማለት ነው። እስኪ ለማንኛውም አሁን ልጠራት ነው። ስለዚህ ተዘጋጁ። ማማ ነይማ፣ ፈልጌሽ ነው። እየመጣች ነው። ምን ነው? ኧረ ምንም ደክሞኝ ምን ነው ያሬ የመጣው ስልክ ስራ ቦታ ሰው ደውሎልኝ እያወራሁ ነበረ እና ከማን ጋር እያወራሁ? ከስራ ባልደረቦቼ ጋር። ምን ስራ ነው? በስራ ጉዳይ እያወራን ነበረ እና ያው ምንም የተለየ ነገር የለም። ስልክ እያወራሁ ነው። እና ምን ፈልገው? አይ ምንም አንድ ነገር ልነግርሽ እያሰብኩ ነው እና እንዴት እንደምነግራት ጭንቅ አለኝ ብዬ ለራሴ እየነገርኩት ነበር እና ትንሽ ሰሞኑን ያስረብሸኝ የነበረ ጉዳይ አለ። እሱ ልንገርሽ ብዬ ነው። ምንድነው የረበሸኝ? አይ ያው አለ አይደል? ምን ስራው ነው? አይ ስራው አይደለም እና ያው ሰሞኑን ከስራ ወደ ቤት ስመጣ እንደምታውቂው ለምንድን ነው ፊትን የምትጥለው ምናምን ከገባ በኋላ ትይኝ ነው እየደከመኝ ነው የምትለው የስራ ጉዳይ ነው ብዬ ነው። እሱ እውነት ነው እና አዎ እንደዛ ነው አንቺ ሊሰማሽ የሚችለው፣ ግን ጉዳዩ ሌላ ማለት ምን ጉዳይ አለ? ይሄንን እኮ ነው እንዴት ብዬ ልንገራት የሚለውን ነገር እኮ አሁን ኧረ እየቀለድኩኝ አይደለም። እሺ እንዴት ብዬ ልንገራት? ምን የጠፋብህ ነገር አለ? ገና ጠፍተህ ነው? አይ እንደሱም አይደለም እና ትንሽ አንቺ የማትጠብቂው ነገር ነው እና ያው እንግዲህ ሰው ልጅ አይደለው ትንሽ ጥቃቅን ስህተቶችን
ሰርቻለሁ እና ያው እኔ ደግሞ ሳልነግርሽ ከምቀር ልንገርሽ ብዬ ነው እና ለዛ ነው አይንሽን ማየት ያቃተኝ እንደዚህ መሬት እያየሁ ማወራሽ ለዛ ነው። ምን ያክል ምን አይነት ስተሰርተ ነው እኔን አይኔ ማየት እንትን ያለ በቃ ትቀልድብኝ ነው አይደል? ብር ጠፋብህ ስራ ቦታ ሳይሆን ከአንዲት የስራ ባልደረባዬ ጋር ትንሽ ሌላ ግንኙነት ጀምሬያለሁ። ኧረ ነኝ ቀልድ ወዳት ማለት ይሄን ያለው ምታምን አይ በቃ ሌላ ግንኙነት ጀምሬያለሁ ነው ማለት እኮ አንተ ሌላ ግንኙነት ምን አይነት ግንኙነት ንገረኝ። አይ በቃ አላል ዝም ብሎ የጊዜያዊ የፍቅር ግንኙነት አዎ እሱን እንትን ብያለሁ ጀምሬያለሁ እና እኔ ደግሞ እንዴት ብዬ ልንገራት ያልኩኝ የፍቅር ግንኙነት ስትል አልገባኝም። ምን አይነት የፍቅር ግንኙነት? ኧረ ማማ እየቀለድኩኝ አይደለም እኮ አንቺ ደግሞ ማላጠፋ ነው አንተ በእኔ ላይ ሌላ ሴት አዎ ማለት እንደዛ ነው አሁን የሆነው ማለት እንደዛ ነው የሆነው እና እኔ ደግሞ ይሄንን ሳልነግርሽ ከምቀር ብነግርሽ እና ከዛ በኋላ የራስሽን ውሳኔ እንድትወስኚ ነው ማለት የራሴን ውሳኔ ምን ማለት ነው? ያልገባኝ ማለት ይሄ ነው በቃ ሌላ ሴት ጋር አዎ ማርያምን በል ምን ሆነሽ ነው? የግድ መማለቅ የለብኝም። ማርያምን በል ማማ ትሙት በለኝ። አንተ በእኔ ላይ ሌላ ሴት ልትደርብ ማለት ነው። እኔ ጭራሽ አላምንም። እኔ እንደዚህ ነገር አላምንም። ለምን ነው የማታምኚው? የሰው ልጅ አይደል እንዴ? የሰው ልጅ አይሳሳትም ማለት አንተ በእኔ ላይ አሁን እኔ እንግዲህ እንትን ብያለሁ ተናግሬያለሁ ማለት አይምሬን አንጽቻለሁ። ያው ከዚህ በኋላ ግን ያንን ነገር አልደግመውም። ግን እስካሁን ያው የተወሰኑ ስህተቶችን ሰርቻለሁና ምን አድርገህ ነው? እስኪ ንገረኝ። ፍቅር ግንኙነት ፍቅር ይዞህ ነው ከሰው ጋር የእውነት ፍቅር ይዞህ? አይ ፍቅርማ እንዴ ነው ፍቅር ከአንቺ ጋር ብቻ ነው። እና ታዲያ ማለት ከኔ ምን ጎሎብህ? ምንም አልጎደለም። ግን አለ እንደዚህ አንዳንዴ የሰው ልጅ አዲስ ነገር ስለሚያምር ልጃችንስ የራሴን ውሳኔ እንደወስን ይጠብቃል። ልጃችንስ ማለት እኔ ያለውን ነገር ተናግሬያለሁ። ትንሽ አሁን እንግዲህ ቴንሽን እየሆንኩ ማወራሽም ለዚህ ነው እና በእናትህ አትቀልድ። ወደዛ ለቀልድ ነው አቁም እንዴ! ምን አይነት ቀልድ ነው የምትቀልደው? እየቀለድኩ አይደለም። እየቀለድኩ አይደለም። አንተ በእኔ ላይ እውነት እንትን ብለህ ነው እንዴ? እሺ ጋይስ እንግዲህ ያው በጥፊ መታኝ ሂዳለች ማለት ነው። ለማዝናናት ብቻ ነው። ይሄን እንድትረዱት እፈልጋለሁ። በሌላ መንገድ እንዳትረዱት ማለት ነው። እንግዲህ እስኪ እሷን ጠርቼ ለማባበል ልሞክር ማለት ነው። ማማ እስኪ ባልሰማ ዝም ብያለች ነው እንግዲህ መታለች። ምን ፈለክ ደግሞ? ማማ ነይማ። ማማ ነይማ፣ ፍራንክ ነው። ነይ። እንግዲህ አኩርፋለች የተወሰነ። እንዴት እንደማደርግ አላውቅም። ድጋሚ ለመጥራት ልሞክር እስኪ። ማማ አረ ፍራንክ ነው። ነይ። እንግዲህ ያው ቤት ውስጥ ገብታ ያው ባልሰማ ዝም ብላኛለች። እየመጣች ነው። ምን ፈለክ ደግሞ? የልብህን በጣም ይቅርታ። ምንድን ነው የፈለከው? ይቅርታ በጣም በእውነት ይቅርታ። ያው ፕራንክ እያደረግኩሽ ነበርና ፕራንክ ነው ይሄ እና እንዴት ባንቺ ላይ እንደዚህ አይነት ነገር አደርጋለሁ ስታስቢው? እንዴት እንደዚህ እውነቴን ነው። ማርያምን ፕራንክ ነው። ማርያምን ልልክሽ ፕራንክ ነው። እግዚአብሔርን ፕራንክ ነው። ካሜራ አይታይሽም? ፊት ለፊት እዛ ጋር ያለው ካሜራ አይታይሽ? ፕራንክ ነው። ማርያምን ደግሞ እንደዚህ ጀመርክ? ይቅርታ በጣም በቃ የኔ እናት፣ የኔ ሚስት፣ የኔ ሁሉ ነገሬ ይቅርታ፣ በጣም ይቅርታ። ፕራንክ ነው። እሺ እናቴ በጣም ይቅርታ በእውነት። አንተ ሲጀመር ሰሞኑን ጤነኛ አይደለም። ሲጀመር አሁን ይሄ ዩቲዩብ ምናምን ምንድን ነው የሚሰራልህ?
ረዲሳ በስማ ይቅርታ በጣም በእናትሽ ይቅርታ በጣም ይቅርታ ካላደረግሽ ነው ያለሽ ነው። ጭራሽ ፕራንክ ምናምን ጀመርክ? ቆይ ይቅርታ ያው እንግዲህ ምን ላድርግልሽ? ካሜራ ደቅነህ የት ሊያደርገው ነው? ያው እዛ ጋር ፊት ለፊት አይተሽ ይቅርታ በጣም የኔ እናት ይቅርታ እንዴት እንደዚህ አይነት ነገር ይሰራል? ፕራንክ ችግር የለውም። በጣም ይቅርታ። አሁን ይቅርታ አላደረግሽልኝ? ችግር የለውም እኮ ትንሽ ፈገግ በይና እሰራለሁ ማለት ይቅርታ አድርጊልኝ። እግዚአብሔርን ቤተሰብ እኔ ደግሞ በቅርቡ ማለት ነው እግዚአብሔርን የማይጠብቀውን ፕራንክ ሰርቼ ጉድ እሰራዋለሁ። ጉድ ነው የምሰራው። ጭራሽ እንደዚህ ፕራንክ ምናምን ጀመርክ አንተ? እሺ በጣም ይቅርታ የኔ እናት ይቅርታ። ሌላ ርዕስ እንኳን ብትፈጥር ምን አለበት? እንዴት እንደዚህ አይነት ነገር ትሰራለህ? እሺ አልደግመውም። ይቅርታ አድርጊልኝ በጣም። ኧረ ቤተሰብ ገላግሉኝ በእናታችሁ። ኧረ እኔ ችግር የለውም ኖርማል ነው ችግር ግን እግዚአብሔርን በቅርብ ጠብቀኝ። አንተ ምን እንደማደርግ ደግሞ ጠብቀኝ። በጣም ይቅርታ። የምር በፋሚሊ በጣም ደግጬ ነበር እግዚአብሔርን ማለት ባለቤቴ እኔ በጣም ነው የማምነው። እንደዚህ ጭራሽ እንኳን እዚህ ስራ ባልደረባ ምናምን ነገር ጭራሽ እኔ አልጠብቅም ታውቃላችሁ። እና በጣም ነው ለትንሽ ደቂቃ ብትሆን ትንሽ ውስጤ ብዙ ነገር አስቤ ነበረ። በጣም ነበር የደበረኝ እግዚአብሔርን። ግን በቅርብ ደግሞ ጠብቆ እግዚአብሔርን ቤተሰብ ዩቲዩብ ሰሞኑን እየጀመረ ነበር እና ደግሞ ሰሞኑን ደግሞ የሆነ ውሎ ሲመጣ በምን እንትን እንዳልኩ ታውቃላችሁ። ስራ ውሎ ሲመጣ ምናምን ፊቱ ጣል አድርጎት ምናምን ነው የሚመጣው እና በቃ ያለው ነው በቃ ስራ ይሰራል ይደክመዋል ምናምን አውቃለሁኝ። እና ግን እንደዚህ እንትን ምናምን አልጠበቅም ማለት በቃ እንደዚህ እንዴት ያለው ነው ስራ ሁሌም ደክሞት ነው የሚመጣ። ግን እኛ ጋር ሲመጣ ምናምን በጣም ፊቱን ፍክት አድርጎ ደስ ብሎት ምናምን ውስጡን በውስጥ አድርጎ ልጁን ሲያገኝ እኔን ሲያገኝ ምናምን ደስ ብሎት ነው በቃ እንትን የሚለው እና እኛም ቤት ሲገባ ምናምን በጥሩ ሁኔታ ስለምንጠብቀው እና ግን ፊቱ በቃ ምንም ስላልቻለ በዛ ነው የሸወደኝ ጋይስ። እና አሁን ደግሞ እኔም በቅርብ ቀን ጠብቁኝ ጋይስ። ሼር አድርጉልን ቪዲዮአችን። እኔ እንደዚህ አልጠበኩም በእውነት ቪዲዮ እየሰራ ነው ብዬ ምናምን አልጠበኩም ነበረ። ግን እሱ ጥሩ ነው ይሁን ችግር የለውም። ለበጎ ነው እንኳን እውነት አልሆነ። ቤተሰብ ሰብስክራይብ አድርጉ። ለማንኛውም እናመሰግናለን።